የሐዋርያት ሥራ ምዕራፍ 12 ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። በጌታ ታምነን በእነ ማርቆስ ቤት አንድ ላይ ልባችን ሆኖ በሰማይ በስሙ አንዳች ብንለምን ነግሮናል ጌታ ሊፈጽም። በእነ ማርቆስ ቤት አንድ ላይ ልባችን ሆኖ በሰማይ በስሙ አንዳች ብንለምን ነግሮናል ጌታ ሊፈጽም። በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ተኝቼ ነበረ ታስሬ በሁለት ወታደር ጎድኔን መቶ ዋነቃ መልአክ በታምር ሰንሰለት ከእጄ ወለቀ ወህኒው በሩ ወደቀ ታምሩን ተጎናጽፌ ወጣሁኝ ቅጥሩን አልፌ ሰንሰለት ከእጄ ወለቀ ወህኒው በሩ ወደቀ ታምሩን ተጎናጽፌ ወጣሁኝ ቅጥሩን አልፌ ተኝቼ ነበረ ታስሬ በሁለት ወታደር ጎድኔን መቶ ዋነቃ መልአክ በታምር ሰንሰለት ከእጄ ወለቀ ወህኒው በሩ ወደቀ ታምሩን ተጎናጽፌ ወጣሁኝ ቅጥሩን አልፌ በእነ ማርቆስ ቤት አንድ ላይ ልባችን ሆኖ በሰማይ በስሙ አንዳች ብንለምን ነግሮናል ጌታ ሊፈጽም። የኔ ጌታ ብሎኝ ነበር ያኔ የኔ ጌታ አልተውህም እኔ የኔ ጌታ መልአኩን ልኮልኝ የኔ ጌታ ሞቴን ቀየረልኝ የኔ ጌታ ብሎኝ ነበር ያኔ
ቀየረልኝ። ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሮዴ የሚሏት አንዲት ገረድ ትሰማ ዘንድ ቀረበች። ደጃፉ ሲመታ በስሱ እግሬ ፈጠነ ቢያስፈራም ነገሩ ልቤ ጀገነ ጴጥሮስ መሆኑ ሰምቼ ደጃፉን መክፈቱን ትቼ መጥቷል ብላቸው በድንገት አብደሻል አሉኝ በኅብረት ጴጥሮስ መሆኑ ሰምቼ ደጃፉን መክፈቱን ትቼ መጥቷል ብላቸው በድንገት አብደሻል አሉኝ በኅብረት ደጃፉ ሲመታ በስሱ እግሬ ፈጠነ ቢያስፈራም ነገሩ ልቤ ጀገነ ጴጥሮስ መሆኑ ሰምቼ ደጃፉን መክፈቱን ትቼ መጥቷል በላቸው በድንገት አብደሻል አሉኝ በኅብረት እነ ማርቆስ ቤት አንድ ላይ ልባችን ሆኖ በሰማይ በስሙ አንዳች ብንለምን ነግሮናል ጌታ ሊፈጽም። የእኛ ጌታ ካመንነው በላይ ታማኝ ነው። የእኛ ጌታ ከወዳጅ በላይ ቅርብ ነው። የእኛ ጌታ ተምሮነ የጸሎት እርሱ የእኛ ጌታ በአንድ ቤት ስንከፍት ወደ እርሱ የያዘን መዳፍ ታማኝ ክንድ ስሙ ማምለጫ ደግሞ ፍቅር ኢየሱስ ኃይሉ ወሰን የለው ዓለም ምስክር የውለታ የያዘን መዳፍ ታማኝ ክንድ ስሙ ማምለጫ ደግሞ ፍቅር ኢየሱስ ኃይሉ ወሰን የለው ዓለም ምስክር የውለታ የያዘን መዳፍ ታማኝ ክንድ ስሙ ማምለጫ ደግሞ ፍቅር ኢየሱስ ኃይሉ ወሰን የለው ዓለም ምስክር የውለታ ኢየሱስ ኃይሉ ወሰን የለው ዓለም ምስክር የውለታ ኢየሱስ ኃይሉ ወሰን የለው ዓለም ምስክር